ታስታውሱ ከነበረ ሮሜ ምዕራፍ ስንት ላይ ነበርን? 13 አይደል? ጨርሰን ነበር። ዝምታ ሆነ ጸጥታ የሚለው መዝሙር ወደ ውስጥ የመጣ ቁጥር ስንት ላይ ነበርን? አደባባይ ላይ ምን መጣ? 8 ኦኬ። ስንት? ከ8 እስከ 10 የኔን ተማሪ አውቃለሁ። ቆመን እናንብብ እባካችሁ፣ መቆም የምትችሉ ከቁጥር 11 ጀምረን እናነባለን። በጌታ በኢየሱስ ክርስቶስ ስም። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ ይላል። ቅዱስ አምላካችን፣ ትምክህታችን፣ ድጋፋችን፣ መታመኛችን እግዚአብሔር በየማለዳው ስለምታጠግበን ምሕረት እናመሰግንሃለን። ሁሉም ደግፈ የምታቆመን አንተ ነህ ጌታ ሆይ። ስለበዛልን ጸጋ ሕይወትን የመሰለ ስጦታ ስለሰጠህን እናመሰግንሃለን። ሁላችን በዚህ ያለነው አንተን ፈልገን ነው እግዚአብሔር ሆይ። አንተን ልናመልክ፣ አንተን ልናከብር፣ ቅዱሱን ቃልህን ልንሰማ ጌታ ሆይ ከወንድሞቻችን ከእህቶቻችን ጋር ኅብረት ልናደርግ ነው የመጣ ነው። ሁሉንም በጸጋህ አንተ አግዘን እግዚአብሔር ሆይ። በመካከላችን የአንተ ሐሳብ ብቻ እንዲፈጸም ሁሉን ላንተ ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ምዕራፍ 13ን ዛሬ እናጠቃልላለን። ምዕራፍ 13 እስከ ምዕራፍ 11 እንደነበረው ዶክትሪናል ባይሆንም ከ12 እና 13 አንድ ቲም ናቸው። ቴዎሎጂካል ሪፍሌክሽን ነው። ዛሬ ይዘጋል ሐዋርያው ጳውሎስ። ከምዕራፍ 14 ጀምሮ ያለው በሁለቱ ወገኖች መካከል ያለውን ክፍፍል በማሰብ ወደ ሌላ ስቴጅ ነው የሚሄደው። ዛሬ ነው የሚዘጋው። ከቁጥር 12 ቁጥር 2 ጀምሮ ዓለምን አትምሰሉ ብሎ ነበር መናገር የጀመረው። ምዕራፍ 12 ቁጥር 12 ላይ ዓለምን አትምሰሉ ብሎ እሱን ሐሳብ ነው እስካሁን መጥቶ የሚዘጋው። ለሥጋ አታስቡ፣ ምኞቱን እንዲፈጽም ለሥጋ አታስቡለት ብሎ ነው የሚደመድመው። አንድ ሐሳብ ነው የያዘው። በዚህ መካከል ዓለምን ስላለመምሰል ሲናገር ለነገስታት ስለመገዛት፣ ባልንጀራችንን ጎረቤቶቻችንን ስለመውደድ፣ እርስ በርሳችን ስለሚኖረን ፍቅር፣ ስለ አጋፔ ፍቅር እየተናገረ ነው የመጣው። ዛሬ እነዚህን ሁሉ ተናግሮ ሲያጠቃልል ምክንያቱን ይነግረናል። ለምንድን ነው አጋፔ ፍቅር የሚኖረን? ለምንድን ነው ለነገስታት መታዘዝ ያለብን? ለምንድን ነው እርስ በርሳችን መከባበር ያለብን? ለምንድን ነው? ምክንያቱ ምንድን ነው? መክፍኤው ምንድን ነው ለሚለው ጥያቄ ጌታ ሊመጣ ስለሆነ፣ ዘመኑ የመጨረሻው ዘመን ስለሆነ፣ መዳናችን ከትላንት ይልቅ ዛሬ እየቀረበ ስለመጣ ነው። ለዚህ ነው ይህንን ሁሉ ማድረግ የሚኖርብን ብሎ ምክንያቱን ነው የሚናገረው። ስለዚህ በዚህ ክፍል ላይ ስለ ጊዜ በጣም ደጋግሞ ይናገራል። 3 የጊዜ ኮንሴፕቶች አሉ ቁጥር 11 እና ቁጥር 12 ላይ። ጊዜ፣ ዘመናዊው ዓለም፣ ዘመናዊው ትውልድ የጊዜ ባሪያ ነው። ሁላችን እጃችን ላይ ሰዓት አለ። እዚህ ጋር ብንረሳ እዚህ ታብሌቴ ላይ ሰዓት አለ። ቀና ስል እዛ ጋር ሰዓት አለ። ሁላችን እንደዚህ ነን። ሞባይላችን ላይ ሰዓት አለ። ሰዓቱን ማንከተል ከሆነ ባስ ያመልጠናል፣ ባቡር ያመልጠናል፣ በረራ ያመልጠናል፣ ከስራ ቦታ እንበረራለን። ሁሉ ነገር በምንድን ነው? በሰዓት የታጠረ ነው። የሰዓት ባሮች ነን። ሁላችንም የጊዜ ባሮች ነን። ከዚህ በላይ ግን ሊያሳስበን የሚገባው ሁላችን የእግዚአብሔርን ጊዜ ማወቅ ግዴታችን ነው። ሁላችን እንደ ክርስቲያን የእግዚአብሔር ጊዜ ምንድን ነው? የእግዚአብሔር ጊዜ ምንድን ነው የሚለውን ልናቀው ያስፈልጋል። በተለይ አሁን በእግዚአብሔር ጊዜ ምንድን ነው የሚለውን ልናቅ ያስፈልጋል። ስለ ጊዜ መጽሐፍ ቅዱስ ይሄኛው ጊዜና
ያኛው ጊዜ ወይም ይህኛው ዘመንና የሚመጣው ዘመን እያለ ደጋግሞ ይናገራል። ያለፈ ጊዜ አለ። ያለፈ ስንል አዲሱ ኢንትሮዲዩስ ከመደረጉ የተነሳ ያለፈ የተባለ ግን ጨርሶ ተጠቅልሎ ያልጠፋ ጊዜ አለ። ይሄ ጊዜ እሱ ጊዜ ነው። ደግሞ የመጣ ጊዜ አለ። በክርስቶስ ወደ ምድር መምጣት የጀመረ አዲስ ጊዜ አለ። ስለዚህ ያለ ነው በሁለት ጊዜ ውጥረት ውስጥ ነው ያለ ነው። በቴዎሎጂ ቋንቋ ይሄንን ኦሬዲ ኖት የት ይባላል። የሆነ ጊዜ አለ። አዲስ ዘመን መጥቷል። በጌታ መምጣት የተዋወቀ ጊዜ አለ። የእግዚአብሔር መንግስት መጥታለች። የእግዚአብሔር መንግስት ግን በሙላት አልመጣችም። ስለዚህ መንግስት ትምጣ ብለን እንጸልያለን። በመንፈስ ቅዱስ የቀመስነው ደስታ አለ። የቀመስነው ሰላም አለ። ሊመጣ ያለውን ዓለም ኃይል ቀምሰናል። በሙላት ግን ገና አላገኘነው። ስለዚህ ውጥረት ውስጥ ነው ያለ ነው። ይሄኛው ጊዜ ደግሞ የሚባለው አሮጌው ጊዜ ተጠቅልሎ አልወጣም። ስለዚህ በሁለቱ መካከል ነው ያለ ነው። አዲስ ኪዳን ላይ በተለያየ ሁኔታ ይሄንን ያስተዋውቀናል መጽሐፍ ቅዱስ። የተወሰኑትን እንይ። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ቁጥር 32 ማቴዎስ ወንጌል ምዕራፍ 12 ቁጥር 32 ብዙ ጊዜ በክርስቲያኖች ዘንድ በእነዚህ ጊዜያት አጠቃቀም ላይ ወይም ግንዛቤ ላይ ግርታ ሲፈጠር አያለው። 12:32 በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። በዚህ ዓለም በሚመጣው በዓለምም በጊዜም ዓለምና ጊዜ በአዲስ ኪዳን ቋንቋ ተመሳሳይነት ያላቸው አውድ አለ። በዚህ ዓለም ወይም በሚመጣው፣ በዚህ ጊዜ ወይም በሚመጣው ጊዜም እንደማለት ነው። ሉቃስ 20 ቁጥር 34 እና 35 ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ ይጋባሉ፣ ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም አይጋቡምም ይላል። ያን ዓለም እና የዚህ ዓለም፣ ይህ ዓለምና ያን ዓለም ብሎ ሌላ ዓለምን ያመለክታል። ኤፌሶን 1:21 ኤፌሶን 1:21 ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በዚህ ዓለምና ሊመጣ ባለው ዓለም እያለ ነው የሚናገረው። ሌሎችንም ክፍሎች ልናይ እንችላለን። ይሄን የምናገርበት ምክንያት አለ። ብዙ ጊዜ አዲሱ ዓለም መምጣቱን መተዋወቁን አዲሱ ዘመን በክርስቶስ ተመርቆ መከፈቱን ከማወቅ የተነሳ አዲሱ ሙሉ በሙሉ የገባና አሮጌው ሙሉ በሙሉ የወጣ አድርጎ ማሰብ አለ። ሁለቱም ውስጥ ነው ያለ ነው። በዚህ ውጥረት መካከል ነው እየኖርን ያለ ነው። የቀመስነው ነገር አለ። የእግዚአብሔር መንግስት በመካከላችሁ ናት ብሎ ጌታ ኢየሱስ ተናገረ። ግን ደግሞ መንግስቱ እንዲመጣ ጸልዩም ብሎ የተናገረን እሱ ራሱ ነው። መጥምቆ ዮሐንስ ምን እያለ ነው እየሰበከ የመጣው? የእግዚአብሔር መንግስት ቀርባለች ንስሐ ግቡ እያለ ነው እየሰበከ የመጣው። የሚገርመው ነገር ጌታ ኢየሱስም ሲሰብክ የነበረው ይሄንን ነው። የእግዚአብሔር መንግስት ቀርባለች እያለ እየተናገረ ነበረ። በመካከላችሁ ናት አለ የእግዚአብሔር መንግስት፣ ደግሞ እንደምትመጣም ተነግሮናል። ስለዚህ በሁለቱ መካከል ነው ያለ ነው። ይህንን እንድናስብ ነው የፈለግኩት። በዚሁ በሮሜ መጽሐፍ ላይ ሐዋርያው ጳውሎስ ሲናገር ቁጥር 11 ላይ ሮሜ ቁጥር 11 ላይ እንደዚህ ነው ያለን፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል እያለ ይናገራል። የመጀመሪያው እንድናቅ የተፈለገው ዘመኑ እንደደረሰ እወቁ። ዘመኑ ኦሬዲ ደርሷል። ዘመኑ ኦሬዲ የሚባለው ነው። ይሄ ኦሬዲ ኖት የት ብለናል። ዘመኑ ደርሷል እያለ ነው የሚናገረው። ይሄ ከእንቅልፍ የምንነሳበት ዘመን ነው። የእንቅልፍ ሰዓት አብቅቷል። ይሄ የመንቂያ ሰዓት ነው የሚለው።
ሁለተኛው ደግሞ ምንድነው? ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል ሲባል መዳናችን የት ነው ያለው ማለት ነው? ፊት ለፊት ነው ያለው። ትላንትና ኮንቨርሽናችን ከተካሄደበት ጊዜ ይልቅ አሁን ወደሱ እየደረስን ነው። የት ነው ይሄ ጊዜ ያለው? ከፊታችን ነው ያለው አይደል? ከትላንት ይልቅ ዛሬ ቀርቧል ማለት እኛ ወዴት እየሄድን ነው? ወደ ጊዜው እየሄድን ነው። ይሄ ደግሞ ኖት የት የተባለው ነው። ዘመኑ ደርሷል ኦሬዲ። ነገር ግን ኖት የት፣ እኛ ደግሞ ወደ ዘመኑ ምን እየሆንን ነው? እየሄድን ነው። ስለዚህ በሁለቱ ዘመናት መካከል ነው ያለ ነው። ደርሷል ዘመኑ። ከእንቅልፍ የምትነቁበት ዘመን እንደደረሰ እወቁ። ሊደርስ ነውና ልትነቁ ተዘጋጁ አይደለም። ደርሷል። ንቁ፣ ልብሳችሁ ልበሱ፣ ቀይሩ፣ የመኝታ ልብስ አውልቁ ነው የሚለው። ደርሷል ነው የሚለው። ግን ደግሞ መልሶ ምን ይላል? ከትላንት ይልቅ ዛሬ ወደ መዳናችን እየቀረብን ነው ብሎ ሲናገር ከፊታችን ያለ ዘመን መኖሩን ነው የሚያመለክተው። መዳንን ሲናገር መጽሐፍ ቅዱሳችን ከዚህ በፊት ደጋግሜ አንስቼዋለሁ። በሶስት ቴንስ ነው፣ በሶስት ጊዜ ነው። ያለፈ ጊዜ፣ የአሁን ጊዜና የሚመጣው ጊዜ ነው መዳን። ስለዚህ ነገር በተለያዩ ሚዲያዎች ሪፍሌክት ባደረኩ ጊዜ ሁሉ ወንጌላውያን ክርስቲያኖች ግራ ሲጋቡ ነው የሚያጋጥመኝና ለኔ ያስደንቀኛል በጣም። ምክንያቱም መጽሐፍ ቅዱስ ብላክ ኤንድ ዋይት የሚነገረው ነገር ነው። ድነናል፣ ጸጋው በእምነት አድኗቸዋል ይላል። ድነናል፣ በቅጽበት ነው ይሄንን የተቀበል ነው። የኃጢአት ይቅርታን ያገኘ ነው፣ የጸደቅ ነው፣ የእግዚአብሔር ልጆች የሆነው በቅጽበት ነው። ምንም ሳንሰራ በጸጋ ብቻ ነው ይሄ የሆነው። ነገር ግን በየዕለቱ ደግሞ ምን እንደምንሆን ይናገራል። እንድናለን ነው መጽሐፍ ቅዱስ የሚለው። የቤተ ክርስቲያን ሐዳሲያን ዋናው ማርቲን ሉተር ነው አይደል? በ16ኛው መቶ ክፍለ ዘመን የቤተ ክርስቲያን ታድሶ እንቅስቃሴ ሲነሳ የመጀመሪያውን ፊሽካ የነፋው ሉተር ነው። ሉተር ክርስቲያኖችን የጸደቁ ኃጥአን ብሎ ነው የሚናገረው። ክርስቲያን የጸደቀ ኃጥእ ነው የሚል ተርም ሉተር ራሱ አለው። ስለዚህ የተሐድሶ እንቅስቃሴ መስራቹ ሰውዬ አማኞችን የጸደቁ ኃጢአተኞች እያለ እንዲህ አይነት ተርም ኖሮት እኛ እየዳናችሁ ትሄዳላችሁ፣ በላያችሁ ላይ ያለው የኃጢአትን ኃይል እያሸነፋችሁ ትሄዳላችሁ ሲባል ግራ ስንገባ ለኔ ያስገርመኛል። እምነታችንን ራሱ በቅጡ እንደማንፈትሽ ነው የሚያሳየው። የዳንን ሰዎች ነን፣ ነገር ግን በየቀኑ ኃጢአትን እያሸነፍን የምንሄድ ሰዎችም ነን። በየቀኑ ከኃጢአት ጋር እየታገልን የምንሄድ ሰዎች ነን። የዕብራውያን ጸሐፊ እንዲያው ምንድነው የሚለው? ደምን እስከ ማፍሰስ ድረስ ይላል። አደራችሁን የሌላውን ሰው ደም አይደለም፣ የራሳችንን ነው። አደራችሁ እዛ ድረስ ነው እየተፋለምን የምንኖረው። በየቀኑ እኮ እየዳንን ነው። በየቀኑ ከኃጢአት ፈተና እየዳንን፣ በእኛ ላይ ካለው የኃጢአት ኃይል፣ ጉልበት ካለው የኃጢአት ኃይል እየዳንን ነው የምንሄደው። እየተሰበሰብን የእግዚአብሔርን ቃል የምንሰማው ጸጋ ለመቀበል ነው። እየተሰበሰብን የጌታን እራት የምንወስደው ጸጋን ለመቀበል ነው። በጸሎት የምንደጋገፈው ፌሎሺፕ የምናደርገው ጸጋን ለመቀበል ነው። ለምን? በየቀኑ ኃጢአትን እያሸነፍን ለመጓዝ። ደግሞ ጌታ ሲመጣ ሙሉ በሙሉ ምን እንሆናለን? እንድናለን፣ ወይም ድነታችንን እንቀበላለን። ያኔ ከኃጢአት ጋር መታገል የሚባል ነገር አይኖርብንም። ለዚህ ነው ከትላንት ይልቅ መዳናችን ወደኛ ቀርቧል እያለ የሚናገረው። ሶስተኛ ደግሞ ሌሊት አለ። ሌሊት አለ። ቁጥር 12 ላይ ሌሊቱ አልፏል ቀኑም ቀርቧል ብሎ ስለ ሌሊቱ ሲናገር የጨለማ ሥራ ይልና ስለ ቀኑ ሲናገር ደግሞ የብርሃንን ጋሻ ጦር እንልበስ በማለት ይናገራል። ሌሊቱ አልፏል ሲል ሊያበቃ ትንሽ ነው የቀረው እያለ ነው። ይሄ በምንድነው ሌሊቱ የሚያልፈው ብለን ስንናገር ጌታ ሲመጣ ነው ሌሊቱ የሚያልፈው። ስለ ጌታ መምጣት ነው የሚናገረው። ከትላንት ይልቅ ዛሬ መዳናችን ቀርቧል እያለ ሲናገር ስለ ጌታ መምጣት ነው የሚናገረው። ጌታችን የሚመጣበትን ጊዜ ማንም አያውቀው። ሐዋርያው ጳውሎስ አያውቅም ነበር ጌታ የሚመጣበትን ጊዜ። ምክንያቱም በሐዋርያት ሥራ ምዕራፍ 1 ላይ ጌታን ጠየቁት። መቼ ነው ይሄ ጊዜ የሚሆነው ብለው ሲጠይቁት አብ በገዛ ስልጣኑ የፈቀደውን ወራትና ቀናት ለማወቅ ለማንም አልተፈቀደም ነው ያለው። ስለዚህ ሐዋርያው ጳውሎስ ራሱ፣ ሐዋርያው ጴጥሮስ፣ ሌሎችም ሐዋርያት፣ ቅዱሳን መላእክትም ቢሆኑ ጌታ የሚመጣበትን ጊዜ አያውቁም። አንድ ነገር ግን ያውቃሉ። መቼ ነው? በቅርብ ነው። በቅርብ የሚሉት ከምን አኳያ ነው ከተባለ በእግዚአብሔር አጀንዳ ላይ የተጻፉ ነገሮች ነበሩ። የታቀዱ እቅዶች ነበሩ። የመጨረሻው ዘመን እንዲገለጥ ምን መሆን ነበረበት? ጌታ ኢየሱስ ክርስቶስ ሰው ሆኖ መምጣት ነበረበት። የእግዚአብሔር እቅድ ላይ ነበር ይሄ። የዛሬ 2000 ዓመት ይሄ ተፈጸመ።
ግን ደግሞ ሌላም እቅድ ነበረ። ምን መሆን ነበረበት? በሰዎች ተላልፎ ተሰጥቶ መሞት ነበረበት፣ መቀበር ነበረበት፣ መነሳት ነበረበት። ከተነሳ በኋላ ምን መሆን አለበት? ማረግ ነበረበት። እነዚህ በሙሉ ተጽፈው ነበረ፣ ተፈጽመዋል። አሁን ግን የቀረ ነገር የለም። የእግዚአብሔር አጀንዳ ላይ ከጌታ ዳግም መምጣት በፊት የሚፈጸም ምንም ነገር የለም። በእግዚአብሔር አጀንዳ ላይ ያለ እግዚአብሔር የሚፈጽመው እቅድ የለው። ኤኒ ታይም ጌታ ሊመጣ ይችላል። በምድር ላይ የሚፈጸሙ ነገሮች በሰው ዘንድ ሊኖሩ ይችላሉ። የክህደት ሰው ሊመጣ ይችላል። ብዙ ነገሮች በምድር ላይ የጦር ወሬ፣ እርስ በርስ መባላት፣ ብዙ ነገር ሊፈጸም ይችላል። የእግዚአብሔር አጀንዳ ላይ ግን ምንም አይነት ኢቨንት የለም። ኤኒ ታይም ጌታ ሊመጣ ይችላል። ጨርሷል። አጀንዳው ላይ እግዚአብሔር በእቅድ የያዘው ነገር የለም። ይሄንን ሐዋርያው ጳውሎስ ያውቃል። ስለዚህ በድፍረት ቀኑ ቀርቧል፣ በማንኛውም ሰዓት ሊመጣ ስለሚችል በአግባቡ ኑሩ እያለ ይመክራል። በሱ ዘመን ሊመጣ ይችል ነበር። አሁን ላይመጣም ይችል ነበር፣ አያውቅም። ሐዋርያው ጳውሎስ ቤተ ክርስቲያን ታሪክ 2000 ዓመት ከዚህ በኋላ እንደሚሆን ያውቅ ነበር ልንል አንችልም። አያውቅም ነበር። ጌታ የዛሬ 2000 ዓመት ነው ቤተ ክርስቲያን 2000 ዓመት ትኖራለች ብሎ ሊገምትም አይችልም። ኤኒ ታይም ጌታ ሊመጣ ይችላል። እግዚአብሔር እንደ ፕሪኮንዲሽን ያስቀመጠው በሱ ዘንድ ሌላ ኢቨንት የለም። ጌታችን ከብሮ አለ፣ ኤኒ ታይም ሊመጣ ይችላል። ለዚህ ነው ተጠንቅቀን መኖር ያለብን። ምንም ነገር የምንጠብቀው ቆይ ይሰቀልና፣ ቆይ ይቀበርና፣ ቆይ ይነሳና፣ ቆይ ያርግና የምንለው ነገር የለም። ቆይ መንፈስ ቅዱስ ይውረድና የምንለው የለም። መንፈስ ቅዱስ ወርዷል። ስለዚህ ምንም ነገር አጀንዳው ላይ አለመኖሩን ስለሚያውቅ ሁል ጊዜ ነቅተን እንድንጠብቅ ያሳስበናል። ስለዚህ በየትኛው ዘመን ያሉ ክርስቲያኖች ጌታቸው በራሳቸው ዘመን በራሳቸው ዕድሜ ሊመጣ እንደሚችል እያሰቡ መኖር አለባቸው። እኛም እንደሱ ነው መኖር ያለብን። ዘመኑ አጭር ነው። ሁሌም እንደሱ ነው መኖር ያለብን። ስለ ጨለማ ሲናገር ይሄ ክፍል ሌሊቱ አልፏል ቀኑም ቀርቧል እያለ የጨለማውን ሥራ እያለ ስለ ጨለማና ስለ ብርሃን ይናገራል። በየትኛውም ዓለም ያሉ ሰዎች በሆኑ ስነ ልቦናዊና ባህላዊ ምክንያቶች ጨለማን ይፈራሉ። ጨለማን ከአደጋና ከእከይ ማለትም ከኢቭል ጋር አገናኝተው ነው ጨለማን የሚያስቡት ሁሉ ጊዜ። ባህላዊ ምክንያት ሊሆን ይችላል፣ ስነ ልቦናዊ። ስለዚህ ሁሉ ጊዜ ጨለማን የሰው ልጅ ይሸሻል፣ መጋረጃ ይጋርዳል፣ መብራቱን ያስፋፋል፣ የመብራት ጉልበት ይጨምራል፣ ደኑን ይመነጥራል እንዳይከልለው ብርሃኑ። ጨለማን እንደሱ ነው የምንፈራው። ስለዚህ መጽሐፍ ቅዱስ ውስጥም በብሉይ ኪዳንም በአዲስ ኪዳንም ትንቢቶች ጨለማን የአደጋን የጥፋት ያስፈሪ ነገር ምሳሌ አድርጎ ነው የሚያቀርበው። አሞጽ 5:18 ላይ የእግዚአብሔርን ቀን ለምትፈልጉ ወዮላችሁ፣ የእግዚአብሔር ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም ይላል። ምን እያለ ነው? አስፈሪ ነው እያለ ነው። ሲኦልንም ሲገልጥ እንደሱ ነው። አንዳንድ ጊዜ ፊገሬቲቭ ቋንቋዎችን በቁማቸው ስለምንወስድ ነው ምንቸገረው። በዚያ ጨለማና ጥርስ ማፋጨት ይሆናል ይለናል። በዛ ደግሞ እዚህ ጋር እሳት አለ። ጨለማ የሆነ እሳት እንዴት አድርጋችሁ እንደምታስታርቁ አስቡት። ጨለማም ነው ደግሞ ምንም ነው፣ እሳትም ነው። ስለዚህ አንዳንድ ቃላት በቁማቸው መወሰድ የለባቸው ማለት ነው። ፊገሬቲቭ ነው። ጨለማ የምንድን ነው? አስፈሪ ነው፣ አደጋ ነው። ስለዚህ የእግዚአብሔር ቀን ጨለማ ነው፣ ብርሃን አይደለም ይላል አሞጽ። የእግዚአብሔር ቀን ምን እያለ ነው? አስፈሪ ፍርድ አለ ማለቱ ነው። ሚክያስ 3:6ም ሲናገር ስለዚህ ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁም፣ ጨለማም ይሆንባችኋል እንጂ አታሟርቱም፣ ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባችኋል ይላል። ለዚህ መቼም አሜን ነው አይደል የሚባለው? በዚህ ዘመን ባሉትም ላይ ቢሆንባቸው ደስ አይላችሁም? ጨለማ ቢሆንባቸው፣ ራእይ ባይሆንላቸው፣ ሟሟረት ባይሆንላቸው ማለት ነው፣ ባይሳካላቸው። ጌታችን ኢየሱስ ክርስቶስም ተናግሯል። ቀን ሳለ የላከኝን ሥራ ላደርግ ይገባል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች ነው የሚለው። ስለዚህ መስራት የሚቻልበት አለ፣ መስራት የማይቻልበት አለ። መስራት የሚቻልበት ምንድን ነው? ቀን ነው። መስራት የማይቻልበት ደግሞ ምንድን ነው? ጨለማ ነው። ለዚህ ነው በሕይወታችን አንዳንድ ጊዜ መስራት የማንችልበት ሁኔታ ሲገጥመን በጨለማ ውስጥ እንዳለፍን የምንናገር። ጨለማ መሆኛ የምናጣበት ነው። መስራት የማንችልበት መሆኛ ማጣት ነው ጨለማ። አንዳንድ ጊዜ ህይወት ውስጥ እንደሱ ይሆናል። ጌታ ኢየሱስ ምን አለ በዮሐንስ 11 ላይ? ቀኑ 12 ሰዓት አይደለምን?
በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ፊገሬቲቭ ቋንቋ ነው። እኛም የብርሃን ልጆች ነን የተባልነው ለዚህ ነው። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ላይ ሌሊቱ አልፏል፣ ቀኑ ቀርቧል፣ እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ብሎ ሲናገር ይሄንን በተምሳሌታዊ መንገድ መግለጡ ነው። ጨለማ ነውር ነው። ጨለማ አሳፋሪ ነገር ነው። እሱን ነው የሚገልጠው። ማውለቅና መልበስ፣ ማውለቅና መልበስ ክርስቲያን በጥምቀቱ የሚያደርገው ነገር ነው። ይህንን መጽሐፍ ቅዱስ በገላትያ መጽሐፍ ላይ ይነግረናል። እንደገና ደግሞ በጊዜው የተለመደም ነገር ነው። የሮሜ ወታደር የጦር ልብሱን ለብሶ ይቆማል። ማታ የጦር ልብሱን ያወልቅና የቤት ልብሱን የመኝታ ልብሱን ለብሶ ይተኛል። ጠዋት ሲነሳ የመኝታ ልብሱን አውልቆ የጦር ልብሱን ይለብሳል። ይሄን የምለው ምክንያቱም ቁጥር 12 ላይ ምንድን ነው የሚለው? እንግዲህ የጨለማውን ሥራ አውጥተን የብርሃንን ልብስ አይደለም የሚለው፣ የብርሃንን ጋሻ ጦር እንልበስ ነው የሚለው። ስለዚህ ስለምንድን ነው እያወራ ያለው? ስለ ጦር ልብስ ነው እያወራ ያለው። በቀን የሚለበሰው የመኝታ ልብስ አይደለም። እዚህ መሃል ቢጃማ ለብሶ የመጣ ሰው አለ አለ? የለም። የማታ ልብሳችንን ሲነጋ ምን አድርገናል? አውልቀናል። የቀን ልብስ ለብሰን ነው የምንመጣው። ልጆች ብቻ ናቸው እዚህ ሀገር በዓመት አንድ ቀን ፒጄ ዴይ ተብሎ ዲሴምበር ውስጥ ነው መሰለኝ ለብሰው አንድ ቀን ይሄዳሉ ትምህርት ቤት። ለምን እንዳደረጉት አላውቅም። ሰው በቀን የቀን ልብስ ነው የሚለብሰው። የሌሊት ልብሱን ለብሶ አይመጣም። ስለዚህ ክርስቲያን የሌሊት ልብስ ሊኖረው አይገባም በቀን። ምክንያቱም በሌሊት የሚለበሰው የጨለማ ምንድን ነው? ቁጥር 13 በአገባብ እንመላለስ፣ በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክርና በቅናት አይሁን እያለ ይዘረዝራል። ፓርቲንግ ማለት ነው ባጭሩ። እነዚህ በሙሉ የምንድን ናቸው? የሌሊት ናቸው። ለክርስቲያን የሚገቡ ነገሮች አይደሉም። ለክርስቲያን የሚገቡ ነገሮች አይደሉም። በቁሙ ሊወሰድ ይችላል። እየተጠጋጋን የምንሄዳቸው ነገሮችም አሉ በዚህ ዘመን። ምናልባት ለአንዳንዱ ፖርኖግራፊ ማየት ትግል ነው። ግን ዓለም የምታለማምደን ቀስ እያለች እንደ እንቁራሪቷ ነው የምትቀቅለን። የሆሊውድ ፊልም ስናይ ቁጭ ብለን እርቃን የበዛበት ወሲብ የበዛበት ስናይ ሪላክስ አድርገን የምናይ ስንቶቻችን ነን? ያው ልጆች ሲኖሩ ለልጆቹ ስንል እናሳልፋለን። ልጆቹ የሉ፣ ባልና ሚስት ቁጭ ብለናል። እናያለን አናይም? እናሳልፋለን ወይስ እናያለን? ሆሊውድ እንደሱ ነው የሚያመቻቸን። ቀልዶቻቸው በሙሉ ወሲብ ነክ ናቸው። እስኪገርም የየትኛውም ሰው ጆክ እንደሱ ነው። ኮሜዲያን የተባሉት በሙሉ። እኔ በእውቀቱ ስዩምን እወደዋለሁ። ግጥሞቹ ምናምን በጣም እወዳለሁ። ጽሁፎቹን እወዳለሁ። ሰላም ብዬ ስሰማው መሀል ላይ ወርጫቅ ያደርጋል። በቃ ጆሮአችንን ምን እያደረጉት ነው? እያለማመዱት ነው። የፈረንጅ ኮሜዲያንም እንደሱ ናቸው። ሁሉም እንደዛ ነው። እያመቻቹን ነው። ይሄ የጨለማ ልብስ ነው። በቀን ምን አድርጉት ነው የሚለው? አውልቁት። በቀን እንዲያውም ልብስ ልበሱ አይደለም የሚለው፣ የጦር ልብስ ልበሱ፣ የብርሃን ጋሻና ጦር። ምክንያቱም ዘመኑ የምንድን ነው? የጦርነት ነው። ስለ ክርስቶስ ልንፋለም ነው የተጠራ ነው። ስለዚህ የጦር ልብስ ለብሰን ነው እንጂ የምንመላለሰው ጂንስ ለብሰን ሁሉ አይደለም። ምንድን ነው የሚለው? የብርሃን ጋሻና ጦር ልበሱ። we're warriors። መለየት አለብን። ገና አመጣጡን ሊያመቻቸኝ፣ ሊያለዝበኝ፣ ሊያላዝበኝ ነው ይሄ፣ ሊያበጀኝ፣ ጥንካሬን ሊያስጥለኝ ማለት አለብን። ማቆም መቻል አለ። እኔ ድሮ ማያቸውን ፊልሞች ማየት አሁን አልችልም። አይደለም ስለ ወሲብ ምናምን ነገር፣ ግድያ እንኳን የበዛበት ማየት አሁን ይቸግረኛል። ድሮ እንደሱ አልነበረ። በጣም ሲበዛ ግድያ በቃ ያቀተኛል። ምንድን ለምንድን የሚያደርገን ነገር አለ።
ዘመኑ አስቸጋሪ ነው። ስለዚህ አውልቁ ነው የሚለው። ይሄ የጨለማ ልብስ ነው፣ የሌሊት ልብስ ነው። በቀን የምትመላለሱት የብርሃንን የጦር ልብስ ለብሳችሁ ነው የሚለው። ሌላኛውማ አስቀያሚ ነው። ቁጥር 14 የሚነግረን እኮ እንደሱ ነው። ክርስቶስን ነው መልበስ ያለባችሁ፣ ምኞቱን እንዲፈጽም ለሥጋ አታስቡ። ሁለት እኮ አማራጭ ነው ያለው። ኢየሱስ ክርስቶስን መልበስ ሥጋዊ ምኞትን ፍላጎቱን መፈጸም ነው። ይህንን ሲዘረዝር ሐዋርያው ጳውሎስ ቁጥር 13 እና 14 ላይ 3 ነገሮችን ያነሳል። የመጀመሪያዎቹ ሁለቱን ኢንክሉሲቭ ነው፣ ራሱንም ጨምሮ ነው የሚናገረው። እንግዲህ በጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ፣ በቀን እንደምንሆን በአገባብ እንመላለስ፣ በዘፈን በስካር ምናምን አይሁን ይላል። ቀጥሎ ደግሞ እነሱ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት እናንተ እያለ ደግሞ በሁለተኛ መደብ ይናገራል። የመጀመሪያው በአንደኛ መደብ ነው እናድርግ እያለ ነበር የሚናገረው። ስለ ዝሙትና ስለ መዳራት አንስቶ ስለ ክርክርና ስለ ቅናትም አንስቷል። እኛ ብንሆን አንቀላቀላቸው። ምናልባት ይሄኛው በጣም ኤክስትሪም ሆኖብን እኛ ከዚህ ከዝሙትና ከስካር ነፃ ነን፣ እኛ ፓርቲንግ ምናምን የለንበትም፣ ክርክርና ቅናት ውስጥ ጋር የለንበትም፣ አንቀናም። አቅም ያለው ሰው ስናይ አንቀናም። አቅም ያለው ሰው ስናይ ቢያድግ ይሄ ሰው እድል ቢያገኝ ቢመቻችለት ቦታ ቢሰጠው ነገ የእግዚአብሔርን ቤት ይጠቅማል፣ በቃ እድል እንስጠው ልልቀቅለት ቦታዬ ነው የምንለው ወይስ እንደምንም ክንፎቹን መቁረጥ ነው የሚቀናል? ወይ መደሽደሽ። ድሮ እርግብ ስናረባ እንደሸድሻለን፣ ላባው ይነቀላል ይደሸድሻል። ታረባ ነበር እንደሸድሻለን ነው የምንለው። ይነቀላል በቃ አይበርም፣ እዛው ይንደፋደፋል። ከዛ ሰፈሩን ሲለምደው ለማዳሴውን ሲበቅልለት ቢለቀቅም ተመልሶ እዛው ይመጣል። ቅናትና ክርክር አይሁን። እሱ የምንድን ነው? የጨለማ ስራ ነው። የብርሃን ስራ ምንድን ነው? አቅም ያለው ሰው ስታዩ ይሄ ሰው ነገ ለእግዚአብሔር ቤት የት ይደርሳል? ቦታ መልቀቅ ካለብኝ ልልቀቅለት። የሚሮጥ ሰው ካለ መንገድ ለምን ይዘጋል? የሚሮጥ ሰው ካለ መንገድ መልቀቅ ነው። መንገድ ላይ የሄዳችሁ ከፊት እየሮጣ ሲመጣ ትቆማላችሁ ወይስ ገለል ነው የምትሉት? ገለል ነው የምትሉት ማለት ነው ያለብን። ስለዚህ እሱ የምን ስራ ነው ይላል? የጨለማ ስራ ነው ይላል። ቅናትና ክርክር የጨለማ ስራ ነው። ለምንድን ነው እዚሁን ሁሉ የምንጨነቀው? ለምንድን ነው እንዳሻን የማንኖረው? በአግባብ እንመላለስ የሚል ማዕቀብ ለምንድን ነው የሚያስቀምጥብን? ቁጥር 13 በአግባብ እንመላለስ ለምን? ዘመኑ አጭር ነው። በእያንዳንዱ ነገራችንስ ሊገባ የሚገባው ነጥብ ይሄ ነው። ዘመኑ ምንድን ነው? አጭር ነው። ሐዋርያው ጳውሎስ ስለ ጋብቻ እንኳን በአንደኛ ቆሮንቶስ 7:29 ላይ ሲናገር ዳሩ ግን ወንድሞቼ ይህን እናገራለሁ ዘመኑ አጭር ነው ይላል 7:29 ላይ። ስለዚህ ያገባ እንዳላገባ ይሁን፣ ያላገባም እንዳገባውን አይጨነቅ በዚህ ጉዳይ ላይ። ለምን? ዘመኑ ምንድን ነው? አጭር ነው። ዛሬ ጌታ ቢመጣስ? እውነቴን ነው። ዛሬ ጌታ ቢመጣስ ምንድን ነው በልባችን ያለው? ዛሬ ጌታ ቢመጣስ? ይቅርታ ልንጠይቃቸው የሚገባ ሰዎችን ሳንጠይቅ ዛሬ ጌታ ቢመጣስ? ይቅርታ የጠየቁንን ሰዎች ይቅርታ ሳንሰጣቸው ዛሬ ጌታ ቢመጣስ? የጎዳናቸውን ሰዎች፣ ግፍ የሰራንባቸውን ሰዎች እግራቸው ስር ወድቀን ይቅርታ ሳንጠይቅ ዛሬ ጌታ ቢመጣስ? በልባችን ክፋት እያወጣንና እያወረድን እያለ ለመፈጸም ቀን እየጠበቅን እያለ ዛሬ ጌታ ቢመጣስ? በትዳራችን ያልታመንን ሰዎች ዛሬ ጌታ ቢመጣስ? የሰው ገንዘብ በልተን መመለስ ያቃተን ሰዎች ሳንመልስ ዛሬ ጌታ ቢመጣስ? ሰዎች እንዳይሮጡ መንገድ ዘግተንባቸው የምሬን ነው ዛሬ ጌታ ቢመጣስ? እንድንኖር የተፈለገው እንደዚህ ነው። ጌታ ሊመጣ በደጅ ነው፣ ቅርብ ነው። ለዚህ ነው በአጋፔ ፍቅር ኑሩ የምለው ነው የሚለው።
ጌታ በማንኛውም ጊዜ ሊመጣ ይችላል። ዘመኑ አጭር ነው። ዕብራውያን 10:37 እንደዚህ ይላል፣ ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይም ይላል። ሐዋርያው ጳውሎስ በሮሜ ያሉ አማኞች ጥበቃቸውን አላልተው የየቀኑን ሕይወታቸውን እንዳላማኞች ዘና ፈታ ብለው እየኖሩ እንዳይሆን ሰግቷል። የመጨረሻው ዘመን ሰዓት ቲክ እያደረገ ነው። ሰግቷል። ሊመጣ ነው። ልብሳችሁን የጨለማውን ወዲያ ጣሉና የብርሃንን የጦር ዕቃ ለብሳችሁ ተመላለሱ የሚላቸው ለዚህ ነው። በዙሪያችን ያለው ማህበረሰብ ጨለማው እየዋጠው ነው። በጨለማው ተውጦ እየጠፋ ነው። የጨለማው ድቅድቅነት እየጨመረ ነው። እኛ ግን ሌላ ታይም ዞን አለን። ከዚህ የተነሳ ምናልባት ጄት ላክ ሊያስቸግረን ይችላል። በሁለት ጊዜ መካከል ስለሆነ ያለ ነው። ንጋት እየመጣ ነው። ጌታ ሲመጣ ነገር ሁሉ ነው የሚለወጠው። ስለዚህ ፓሲቭሊ አይደለም የምንቀመጠው፣ በአግባቡ በመኖር ነው። ምክንያቱም ቅድስና ከእግዚአብሔር የተሰጠ ስጦታ ብቻ ሳይሆን አኮምፕሊሽመንትም ነው የተቀበልነው ብቻ አይደለም፣ እኛም አኮምፕሊሽ የምናደርገው ነገር ነው። ቅድስና ፈቃድ አለን። እግዚአብሔር የሚሰራው ከፈቃዳችን ጋር ነው። ማስቻል የሱ ቢሆንም የኛም ድርሻ አለ። ፓሲቭሊ ክርስቲያን ሊኖር አይገባው። ጽድቅን እኮ ለመስራት እኛንን መለመን ያለብን። የጽድቅን ስራ ለመስራት እድል ለማግኘት እኛንን ለምነን የጽድቅን ስራ መስራት ያለብን። ክርስቲያን የጽድቅን ስራ እንዲሰራ እንዴት ይለመናል? የእግዚአብሔር መንፈስ በውስጡ ያለ ክርስቲያን፣ የእግዚአብሔር መንፈስ ይመራኛል የሚል ክርስቲያን፣ የእግዚአብሔር ልጅ ሆኛለሁ የሚል ክርስቲያን፣ ከእግዚአብሔር ጋር ታርቄ ኃጢአቴ ይቅር ተብሎ እኖራለሁ የሚል ክርስቲያን የጽድቅን ስራ እንዲሰራ እንዴት ይለመናል? ናቹራል ሊሆን አይገባውም ወይ? ቅድስና አኮምፕሊሽመንት ነው። እግዚአብሔር በውስጣችን እየሰራ ነው። እሱ በእኛ ውስጥ ነው። ሮሜ 8:10 እኛም በእርሱ ውስጥ ነን። ሮሜ 6:11 ሆኖም የምናደርገው ነገር ሁሉ እርሱን ማዕከል ያደረገ መሆን አለበት። ክርስቶስን ልበሱት ይላል። ይሄ በጥምቀት የተከናወነ ነገር ነው። ገላትያ 3 ላይ በዚያውም ጥምቀት ገላትያ 3 ቁጥር 27 ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ይህን ማነበው ከዚህም ቋንቋ ወስዶ ሊሆን ይችላል። ሐዋርያ ጳውሎስ ግን በምንድነው ክርስቶስን ለብሳችኋት የሚለው? በምንድነው? በጥምቀት ነው። እንደው በዚህ አጋጣሚ ጥምቀት ዝም ብሎ ውሃ ውስጥ መነከር ብቻ እንዳይመስላችሁ ለማለት ነው። ወንጌላውያን መካከል ዲስ ዴስ የተያዘው አንዱ ፈሊጥ ይሄ ነው። ጥምቀትን ዝም ብሎ ስርዓት ብቻ የማድረግ ትክክል አይደለም በጭራሽ። ቅዱስ ስርዓት ነው። የሚሰራው ስራ አለ። በክርስቶስ ቦዲ ውስጥ የምንገባው ክርስቶስን የምንለብሰው በምንድን ነው? ይኸው ሐዋርያው ጳውሎስ ነው ያለው፣ በጥምቀት ነው። ስለዚህ ይሄንን ብሎም ግን መጽሐፍ ቅዱስ ላይ እንደ ብዙዎች ነገሮች ሁሉ አንድ ጊዜ ተደርጎ ደግሞ በተደጋጋሚ የሚነገርም ነገር አለ የሚደረግ። ተቀድሳችኋል፣ ግን በየቀኑ ምን ትሆናላችሁ? ትቀደሳላችሁ። ልክ እንደዚህ ክርስቶስን ለብሳችሁታል በጥምቀት። በየዕለቱ ደግሞ ምን ማድረግ አለባችሁ ነው የሚለው? መልበስ አለባችሁ። የሮሜ ምዕራፍ 13ቱ ኮንቲኒየስሊ የሚደረግን ነገር እንጂ አንድ ጊዜ ተደርጎ የተዘጋን ነገር አይደለም የሚናገረው። ስለዚህ ከእንቅልፍ የምንነቃበት ሰዓት ነው። ስሊፕ ዎክ አናድርግ። ስሊፕ ቶክም አናድርግ። ነቅተን ነው የምንራመደው። አንዳንድ ጊዜ እንደሱ ነን። ስሊፕ ዎክ እንደሚያደርግን ዝም ብለን በቃ በደመ ነፍስ ስናወራም ስሊፕ ቶክ ነው አሉ አይደል? ተኝተው የሚያወሩ ሰዎች
እኛ ልጆች ሆነን አውራጣቱን ያዙት ተብሎ ታናሽ እህቴ ነው ወንድሜ ሲሞክሩ ቶሎ ብለን አውራጣታቸውን እንይዛለን። ብዙ እንዲያወሩ ይዘን ስንጠብቅ እንዲያውም በጣም እንጨምቃቸውና ይነቃሉ። ተሳክቶልን አያውቅም። አሉ አንዳንድ ሰዎች እንደሱ። በክርስትና ስሊፕ ቶክ አይሰራም። እውነቴ ነው የምነግራችሁ። በክርስትና ውስጥ ብዙ ሰው ስሊፕ ቶክ ነው የሚያደርገው። ስሊፕ ቶክ ያደርጋል። እንደሱ ነው። ነቅቶ ያሰበ ዘመኑ አጭር ነው፣ ጌታ ሊመጣ ነው፣ የዳንኩ ሰው ነኝ፣ ስለዚህ እንዲህ ነው ማድረግ እንዲህ አይደለም። እውነትን እንነጋገር፣ አብዛኛው ሰው እንደሱ አይደለም። በልማዱ በመሰለው በልሁ በምኑ እንደሱ ነው የሚመላለሰው። የምር ጌታ በደጅ ነው፣ ጌታ ቢመጣ ምን እለዋለሁ እያለ እያሰበ ቢመላለስ ክርስትና እንዴት ውብ በሆነ፣ በመካከላችን ምን አይነት ጸጋ በፈለቀ ነበር። ግን we are sleep walking, we are sleep talking። ንቁ፣ እሱ ነው ያለው። ንቁ። ይሄ ከእንቅልፍ የምንነሳበት ዘመን ነው። ምንም ስናደርግ ክርስቶስ በዚህ ይከብራል ወይ፣ የምወክለውን ጌታ ያስደስታል ወይ ማለት አለብን። ምንም ስናደርግ እኛ የዚህ ዓለም ልጆች አይደለንም። እግዚአብሔር በውስጣችን እየሰራ አሁን ቆሜ ሳወራ እግዚአብሔር አብሮኛል። በኋላ ከጓደኞቼም ጋር ሻይ እየጠጣው ተቀምጬም ሳወራ ክርስቶስ አብሮኛል። ክርስቶስን ለብሼዋለሁ። ስለዚህ ያኔ በማወራው ወሬ ይከብራሉ ብዬ ማሰብ አለብኝ። ያኔ ቤቴ ከሚስቴ ጋር በር ዘግቼ ተቀምጬ የሰው ስም ሳነሳ ክርስቶስን ለብሼዋለሁ፣ አብሮኛል፣ ይከብራል ወይ ማሰብ አለብኝ። አለ መሪዎች ተቀምጠው በሰው ጉዳይ ላይ ሲወስኑ ክርስቶስን ለብሰውት ከሆነ ክርስቶስ አብሯቸው አለ፣ ለሚያወሩት ወሬ ሊጠነቀቁ ይገባል። እያንዳንዱ ሰው ክርስቶስን ለብሶ ከሆነ በሚያደርገው ነገር ሁሉ ክርስቶስ አብሮት ስላለ ክርስቶስን ያስከብራል አያስከብርም ማሰብ መቻል አለበት። ክርስቶስን ለብሰናል። የትም ስንሄድ ምን ውስጥም እየከተት ነው እንደሆነ እናስተውል። ምን ውስጥ ነው ክርስቶስን እየከተት ነው ያለ ነው? የት ነው እየሄድን ያለ ነው? ስሊፕ ዎክ አናድርግ፣ እንንቃ። ዘመኑ አጭር ነው። ጌታ ይመጣል። ክርስቶስን ለመቀበል ለመወሰን የተቸገራችሁ ሰዎች፣ ዘላለም እንደምትኖሩ 100 ዓመት እንዳላችሁ በቃ እየታሻችሁ ያላችሁ ሰዎች ጌታ ዛሬ ቢመጣስ በህይወታችሁ ደክማችሁ ባክ አርጋችሁ ለመመለስ ቆይ ገና የምትሉ ጌታ ዛሬ ቢመጣስ? ዘመኑ አጭር። ተዳራችሁ መካከል ያለውን ግጭት ማስተካከል ያቃታችሁ ዘመኑ አጭር። ብታስተካክሉ ነው የሚሻላችሁ። የምንኖረው ጌታ በማንኛውም ጊዜ እንደሚመጣ እያሰብን እንደዛ ነው የምንኖረው። ክርስቶስን ምን አድርጉት? ልበሱት። ደግሞ በጦርነት ነው፣ የጦር ዕቃም ነው። ስለ ክርስቶስ እየተፋለምን የምንኖር ሰዎች ነን። ከኃጢአት ጋር በየዕለቱ፣ ከክፋት ጋር በየዕለቱ፣ ከኢቭል ጋር በየዕለቱ፣ ከአመፃ ጋር በየዕለቱ፣ ከግፍ ከበደል ጋር በየዕለቱ፣ ከውሸት ጋር በየዕለቱ፣ ከጥመት ጋር በየዕለቱ እየተፋለምን የምንኖር ሰዎች ነን። ከዲያብሎስ ጋር በየዕለቱ እየተፋለምን የምንኖር ሰዎች ነን። የብርሃንን ዕቃ ጦር ልበሱ ነው የሚለው። ቅድስና አኮምፕሊሽመንትም ጭምር ነው። ክርስቲያን ነን ካልን ክርስቶስን ለብሰን በአግባቡ መኖር አለብን። እኛ የምን ልጆች ነን? የብርሃን ልጆች ነን። ክርስቶስ በእኛ ውስጥ ይኖራል ማለት ክርስቶስ ሕይወታችንን ይኖርልናል ማለት ግን አይደለም። እኛንን የምንኖረው የክርስትና ሕይወታችንን የምንኖረው እኛ ነን። ክርስቶስ ሕይወታችንን አይኖርልንም። ክርስቶስ በእኛ ውስጥ አለ፣ የምንኖረው ግን እኛ ነን። ስለዚህ ከእንቅልፋችን እንንቃ። የጨለማን ልብስ የሌሊት ልብስ እናውልቅ። የብርሃንን ልብስ እንልበስ። በአገባብ እንመላለስ። ምኞቱን እንዲፈጽም ለሥጋ አናስብለት። እንጸልያለን። ልክ ባልሆነ መንገድ እየተራመድን እርምጃ ከመውሰድ ይልቅ እርምጃውን እያንከባለልን ለነገ እያሳደርን ያለን ባክ ስቶፕ ሲር
ጌታ ይመጣል። አሁን ነው። በይደር የምናቆየው ነገር የለም። የጽድቅ ሰዓት፣ የመዳን ሰዓት አሁን ነው። የተበላሸውን ነገር ማስተካከያው ሰዓት አሁን ነው። አሁን ነው። የእግዚአብሔር ጊዜ አሁን ነው። የሥራ መውጫና መግቢያ ሰዓታችንን፣ የበረራ ሰዓታችንን የምንጠነቀቀውን ያህል የእግዚአብሔርን ሰዓት ልናቅ ይገባል። ለእያንዳንዱ ነገር ሰዓት እንደው ትንሽ ዝንፍ ብንል ብዙ ነገራችን እንደሚበላሽ በማወቅ ለሰዓት እንደምንሳሳ ሁሉ የእግዚአብሔርን ጊዜ ማወቅ ከዛ በላይ አሳሳቢ ነው ወገኖቼ። እንዲሁ ዝም ብለን በዲፕሎማሲ እንደው በባህል እንደው በይሉኝታ ምናምን ተዛዝለን መቀጠል የለብንም። የእግዚአብሔር የሥራ ጊዜ አሁን ነው። ማስተካከል ካለብን ማስተካከል ያለብን አሁን ነው። ነገ በእኛ እጅ አይደለም። ሕይወት በእኛ እጅ አይደለም። አሁን ነው። የመዳን ቀን አሁን ነው። ላልዳኑት ብቻ የሚሰበክ አይደለም። ለዳኑትም የመዳን ቀን አሁን ነው። አሁን ነው። ዛሬ ነው። ካቃተን ጌታ ሆይ አግዘኝ፣ ላደርግ ፈልጋለሁ፣ አቅም አጥቻለሁ፣ ጸጋ ነው መታመኛ፣ አግዘኝ እንበል። ያግዛል። የመዳን ቀን አሁን ነው። ሕይወታችሁን ለጌታ ያልሰጣችሁ ሰዎች የሆነ ምቹ ቀን እንዲመጣላችሁ የምትናፍቁ አይመጣም። ሰይጣን ለእናንተ ምቹ ቀን እንዲመጣ የሚፈልግ አይደለም። ስለዚህ እንቅፋቱ ይበዛል። መቼም እንዳትመጡ ነው የሚያደርጋችሁ። አሸንፉት። አሁን ብላችሁ ተነሱ። እያመነታችሁ ያላችሁ ሰዎች እርምጃችሁን ከእግዚአብሔር ጋር ለማስተካከል አሁን አደርጋለሁ ብላችሁ ቁረጡ። አሁን እስቲ ጌታን ደስ እናሰኘው ወገኖቼ። እኖርልሃለሁ ጌታ ሆይ፣ ሞተህልኛል፣ እኖርልሃለሁ፣ እኖርልሃለሁ፣ የምትሻውን ሕይወት እኖርልሃለሁ። እንደው ጌታ ያደረገልንን ፍቅር በቃላት የማይገለጠውን ያንን ድንቅ ፍቅር አይተን እንዴት ልመልሰው የሚል ልባችን አይነካም? እንዴት ነው የምንመልሰው? እንደሚሻው በመኖር በቃ። ምንድነው ከኔ የሚሻው ጌታ? እንደሚፈልገው እንድኖርለት አለቀ። የኔን አጀንዳ እዛ፣ የኔን ጉዳይ እዛ፣ በልቤ ሞላውን የኔ ክብሬ እኔ እዛ የሱን ማስቀደም። ጌታ ዛሬ ቢመጣስ? ደሞ እኮ ይመጣ ይሆናል። እግዚአብሔር ሆይ አግዘን እባክህ። እንደምትፈልገው መኖር ያቃተን እኛን በሰዓት ተከበን በሚቆጥር ሰዓት በግርግዳው ላይ፣ በመንገዱ ላይ፣ በስልካችን ላይ፣ በእጃችን ላይ፣ በታብሌታችን ላይ፣ በነገር ሁሉ በሰዓት ተከበን ያንተን ጊዜን ማስተዋል ያቃተን እኛን ይቅር በለን። ያንተን ጊዜ ያንተን አጀንዳ ማስተዋል ላቃተን እኛ ነገራችንን በጊዜ ከበን እርምጃችን ግን ስሊፕ ዎክ ለሆነብን ላልነቃለኛ ገና ተኝተን ጌታ ሆይ ተራ በሆኑ ነገሮች ልባችን ለተጠላለፈ መንቃት እንዲሆንልን እባክህን እርዳን። አንተ ስለ ሁሉ ሞተሃል ጌታ ኢየሱስ ሆይ። አንዱ ስለ ሁሉ ሞተ እንደሚል ጌታ ሆይ እኛም ጌታ ሆይ እንድንሞትልህ እርዳን። እንግዲያስ ሁሉ ስለ እነሱ ስለ ሞተው ስለ እሱ እንጂ ስለ ራሳቸው እንዳይኖሩ እንደሚል ቃልህ
ሆይ አስበን፣ ጌታ ሆይ አስበን፣ ጌታ ሆይ አስበን። ጌታ ሆይ ቀኑን መለየት እንድንችል፣ ጊዜህን መለየት እንድንችል፣ በልማድ ከመውጣት ከመግባት ጌታ ሆይ ዘመኑን ለይተን እግዚአብሔር ሆይ ስሊፕቶክ ከማድረግ አድነን ጌታ ሆይ። አትለፈን ጌታ ሆይ። ሳንሰራ ሳንለወጥ ብዙ ማገዶ ፈጀን ጌታ ሆይ፣ ብዙ ዘመን ፈጀን። ዛሬም እዛው ጌታ ሆይ ለውጠን የለውጣችን ጅማሬ ይሆንልን። ለውጠን እንኑርልህ፣ እንምሰልህ፣ እንግለጥ ጌታ ሆይ እንኑርልህ። ለውጠን ጌታ ሆይ። ጌታ ሆይ የመዳን ቀን ዛሬ ነው እንደሚል የመዳን ቀን ይሆንልን፣ የመዳን ቀን ይሆንልን ጌታ ሆይ። መንፈስ ቅዱስ እለፍ በመሃላችን። አንተ ብሩክ መንፈስ፣ አንተ ቅዱስ መንፈስ፣ አንተ ሕያው መንፈስ፣ ድንጋይ ልቦችን የምታፈርስ መንፈስ ቅዱስ እለፍ በመሃላችን። ያንተነን ጊዜው ያንተ ነው። ልቦችን ንካ። የከበደ ነገር ያላቸው በልባቸው ያቃታቸው ልባቸውን አድቅቀው የሥጋ ልብ አድርገው አቅልጠው በሳትህ አቅልጠው። ቅዱስ የእግዚአብሔር መንፈስ አንተ ጨዋ መንፈስ፣ ክርስቶስን የምታከብር መንፈስ፣ በልባችን የያዝነውን ነገር ቆሻሻውን እያራገፍክ ክርስቶስን በመኖር በሕይወታችን ማክበር እንድንችል የእያንዳንዱን ሰው ልብ ንካ። በክርስቶስ መንፈስ ልባችን ተነክቶ፣ በክርስቶስ ፍቅር ልባችን ተነክቶ፣ አንተን በመስማት ልባችን ተነክቶ ለአንተ መኖር እንድንችል የእግዚአብሔር መንፈስ በመካከላችን ስራ። የእግዚአብሔር መንፈስ የእግዚአብሔር መንፈስ የለውጣችን ጅማሬ ይሆንልን። የለውጣችን ጅማሬ ይሆንልን እግዚአብሔር። የተለወጠ ሕይወት አንተን መግለጥ የሚችል አንተን ማሳየት የሚችል ሕይወት እንዲሆንልን እርዳን። በወሬያችን መሃል ክርስቶስን እንዳናሳፍር፣ በኑሯችን መሃል ልጅህን ክርስቶስን እንዳናሳፍር፣ በእቅዶቻችን በመውጣት በመግባታችን መካከል የለበስነውን ክርስቶስ እንዳናቆሽሽ፣ እያንዳንዱ ነገራችን በአግባቡ መንፈስ ቅዱስ እንደሚመራው እንዲሆንልን እርዳን። እንደምትሻው እንድንኖር አግዘን። ለከበዳቸው እየፈለጉ ላቃታቸው እግዚአብሔር ሆይ ጸጋ፣ የተትረፈረፈ ጸጋ አለና ስለምትለቅላቸው ስለምታስችላቸው እናመሰግንሃለን። እሺ ማለትን አስተምረን። እናከብረሃለን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም።